የካልኩሌሽን ሰርቼ የሚኖርበት ጊዜው አይደለም ከጊዜው አይደለም በየትኛው ደቂቃ በህይወት እንደማንኖር አናውቅም አንደበታችን እንደሚያዝ እግዚአብሔር አትርፎኛል ፓራላይዝድ ሆኜ እዚህ ጋር ቁጭ ልል ይችላል ምናልባት የምደሰትበት አንድ ነገር ነበር በአካል ጉዳተኝነት ላይ ያለኝ አመለካከት ከፍ ያለ ነበር መቼ እንደሚመጣ አላውቀውም ከሚሉት ላይ ከተቀመጥኩበት ወንበር መነሳቴን እርግጠኛ አይደለም ለዛም ነው አካል ጉዳተኛ ማገዝ ግዴታዬ እንደሆነ ማምን ለራሴ ስል ነው ሰንበዲን ማገዘው ነገኔን የሚያግዘኝ ሰው እንዳለ ስለማቅ ያንን ካላደረኩ ያን መስመር ካልዘረጋ እንደ አይነት አደጋ ሲደርስ አካል መጉደል አለ ጭንቅላት ውስጥ ደም መፍሰስ አለ ብዙ ነገር ነበር ግን አልሆነም እግዚአብሔር ጠብቆኛል አምላኬን አመሰግናለሁ በዛው ልክ ደግሞ እንዴት ነፍቀየ ያላችሁ ስትጨነቁ የነበራችሁ እግዚአብሔር ይመስገን ደህና ነኝ ላይቭም አልከፍተውም ትንሽ እስኪ ረፍት ማድረግ ስላለብኝ ሐሳቦችን እንደው ተሸክሜ ቆይ አንተ ወደዛሁን ማለት ማሰማራቱ ስለሚከብድ ነው ሰሞኑን መለሳለሁ ቢያንስ ሳምንት አረግ ቴንክ ዩ ተስፋ ኦኬ እንግዲህ በነገር ላይ ያተረፈ ስራ ነው ያተረፈ መልካምነት ነው ያተረፈ ፈጣሪህ ነው አንተ ለተቸገሩት እንደምትቆመው በጣም እንደምትጨነቀው ቦታ ላይ ሆነ አንዴ ሱዳን አንዴ አረብ ሀገር አንዴ ኢትዮጵያ እያለን ብዙ መከራ እያየ ነው በብዙ ሁኔታዎች ውስጥ ከጎን ሆነህ እየረዳህ እያገዝክ ህዝብህን እያገለገልክ ነው ያለው ዘር ቀለም ሃይማኖት ሳት ላይ ነው እንግዲህ ሁሉንም የምታገለግለውና ያተረፈ ስራ ነው ያተረፈ የከለለ ፈጣሪ ስለሚገባህ ነው ስለሚወድህ ነው በየትኛው እንደሚከሰን አናውቀውም እኛ የምንጠብቀው ዓለማዊ ነገር ስለሆነ ነው እንጂ እግዚአብሔር በየትኛው አማራጭ ከለላ ይሆናችኋል እናንተ ብቻ መልካም አድርጉ ተግባባን ፈጣሪ አይሳሳትም ለዚህ ነው ፈጣሪ ተሳስቷል ብለ በቃ በአለም ላይ አንድ ጊዜ በየቦታው ዝናብ ያዘንብ እዛ ጋር ለምለም አድርጎት እዛ ጋር የሚያደርቀው እንድትማር ነው እዚህ ጋር አንድ አካል ጉዳተኛ ምን አይነት ፈተና ውስጥ ሆኖ ህይወቱን እንደሚመራ ያየ ሙሉ አካል ኖሮ እንዴት እንደምንመልስለው እንያየን ነው ለዚህ ነው ልዩነቶችን እንድናመዛዝን ነው ሁላችንም እንደምንለብሰው ልብሶች ሐሳባችንም ይለያያል አንዱ በአንዱ ጫማ ውስጥ ወደሚያቀራርበው ይጠጋል እንጂ ዛሬ በሆነ ሐሳብ ላይ ከኔ ጋር የምትከተሉ ልትስማሙ የምትችሉ ሰዎች ካላችሁ ነገኔን ሌላ ሐሳብ ይስመጣ ይሄ ሰውዬ ብሎ አይደለም የሚዘጋው ያንን ነው ማዳበር ያቃተን እኛ ኢትዮጵያውያን የሐሳብ ልዩነት ማለት የሰው ጥላቻ አይደለም የሐሳብ ልዩነት ማለት የሰው ጥላቻ አይደለም የሐሳብ ልዩነትን ግን እንዳለ መስማማት አይደለም ኦኬ በዚህ ሐሳብ እንትን ባልልም ሶራይት ጓደኝነት ይቀጥላል ሰው ነው እኮ ለዚህ ነው ምግብ የምትቀያይረው አይደል አንድ አይነት ምግብ በልተማት ኖሮ ለዚህ ነው የሆነ ነገር ቫራይቲ አዲስ ይኖራል የሆነ ጓደኛ ይዘ ሌላ ጓደኛ ትይዛለህ ከአንድ ሀገር ስትሄድ አዲስ ጓደኛ ታፈራለህ አዲስ ሐሳብ በሁሉም ነገር መመሳሰል አለብን ሲባል ነው ሀገር የሚፈርሰው ይሄኛው መንገድ ነው ትክክል ይሄንን መከተል ካልቻልክ አትኖራትም የሚባል ነገር ያ ነው ዴንጀረሱ ያ ነው ከባዱ ነገር ስለዚህ የሐሳብ ልዩነቶችን እንዴት እናስታርቃቸው ኦኬ ማንግባባው በዚህ ነው አይደል እንዴት እንሆን ቁጭ ብለህ ተወያይ ተነጋገር በሰለጠነ መንገድ እንትን እንበልና ፍቄ ምንድነው እኔ አንተ ጋር ማየው ንጹህ ልብህ አይደለም አንተ ልጆችህን አካባቢንም ይጠብቋል መልካም ነገር መዝራት ከቻለ ሶሻል ሚዲያው ብዙ ነፍሶችን ማዳን እንችላለን ሶሻል ሚዲያው ክፉ ነገርን በረጨ ቁጥር ብዙ ነፍሶችን እናጣለን ያ ነገር ሀዘኑ በቤት ሲሆን ደግሞ ወይኔ ተላለ ባላደረኩት ኖሮ እዚህ እስኪሆን አትጠብቁ እግራችሁን አንስታችሁ መሬት እስክታሳርፉ ባለችው ሰከንድ ውስጥ ፈጣሪ ምን እንደሚያደርገን አናውቅ ነገ የኛ ለመሆኑ እርግጠኞች አይደለንምና ባለን ጊዜ መልካም ነገሮችን ማድረግ የተሻለ ነውና ፍቄኔ አልሰማውም ነበር ሰሞኑንም ትንሽ ቢዚ ነበር ኮዲ ወዲያ ያያልኩኝ ነኝ እግዚአብሔር እንኳን ከልሎ አተረፈልን ወንድሜ ይቅርታ እግዚአብሔር አሁንም አሽሮ ደግሞ ወደ መልካም ፕሮግራም እና ወደ መልካም ስራ ይመልስልን ረፍት አድርግ እና ይሄም በጣም ተጨንቀዋል መሰለኝ ተፍተባቸው ክርትት ያለች ነው ይውዬም እና ያስልን ከባከበው ለይከረም ነው ተስፈሽ አየተንከባከብ ነው አትነግሩም እንዴ መስዋዕት ነግሩም እንዴ በየደናና ተሽሏላ
እግዚአብሔር ይመስገን እንግዲህ ዱዓ ያስደረገ እንደዚህ ተሞሽሮ እንዲወጣ ፈልገን ነው ተስፍሽ ዱዓ ያስደረኩለት ያስመረኩት ምናምን የከረምኩት እና ብርቱካን እንደዚህ ብርቱካን መስሎ ስለወጣ በጣም ደስ ብሎኛል። እግዚአብሔር ለመልካም ነው ሁሉ ነገር የሚያደርገው ብያለሁ መጀመሪያም ቀን ስደውልና እግዚአብሔር አዋቂ ነው ከሁሉም በላይ ትላለህ። ቁራስ የምትለው ነገር እኮ ነው። አሁን እዚህ ጋር ተቀምጠን ምን እንደምንሆነው የምትለው ነገር ነው። አንድ ጥያቄ ልጠይቅሽ። የት ነው ያለሽው አንቺ? አሁን ደሴ ነሽ? የት ነሽ? የት ነው እየኖርሽ ያለሽ? እኔ አዲስ አበባ ነኝ ያለሁት። ደሴ ነው ያለሁት። ኦኬ። ለምንድን ነው ወደ ደብረ ብርሃን ብቅ ብለሽ ወገኖቻችንን ማታይልን? ሄደሽ ማየት ትችያለሽ? ደስ ይለኛል። እኔ ምን ቸገረኝ? ያ ማለት የምንችለው ነገር ካለ እዛ ያሉ ወገኖቻችን በጣም እየተቸገሩ ነው። አሁን ዝናብ ዘንቦባቸው ሸራቸው ውስጥ ምናምን ጭቃ በጭቃ ሆነው እንደው ቆመው ነው የሚያድሩት። በጣም ብርድ ላይ ነው እየተኙ ያሉት፣ ጎርፍም እየገባባቸው እና ምን አስቤ መሰለሽ እዛ ቦታ ያሉ የሚታገዙ ሰዎችን በአካል ሄዶ የሚያይልንና የሚያስተባብርልን ሰው እንፈልጋለን። እንደው እስቲ በውስጥ እናወራና ፍቄ እቺን ነገርም ትንሽ አስተባብረን ሰሞኑን የሆነ ነገር ማድረግ ምንችል ከሆነ ሂዊ አትሆንም። ለዛ ሂዊዬ ያለችበትን ሁኔታ እኔ ስለማውቅ አትሆንም። እሷ ማስተባበሩ ላይ ትሆናለች። ጠንከር ያሉ ልጆች አሉና ከአዲስ አበባ መላክ የምንችላቸው መሄድ የሚችሉ ሁኔታውን በደንብ አድርገው አምጥተው ማሳየት የሚችሉ ሰዎች ስለ ችግሩም ስፋት ያለበትን ሁኔታ ለምን መሰለ አንዳንድ ሰው ለምሳሌ እኔ እንደ አንድ ፍቄ ስጠይቀኝ ስለሆነ ነገር እየተነገረ ሰዎች መጥተው መሀል ላይ ስለ ቦረና እያወራን ደብረ ብርሃን እከሌ ሲባል ፉክክር ሲሆን ያመኛል፣ አልወድም። አንድ እግሩ የተቆረጠበት ሰውዬ እያለ ሁለት እግር የተቆረጠ አለ ብሎ አንድ ሰው ቢመጣ ጊዜው ካልሆነ ያናድደኛል። እውነት የምናገረው ለምን ሁለት እግሩ ተቆርጧል፣ ግን የዚህ አንድ እግሩ የተቆረጠው የሰውየው ህመም ነው፣ መታየት ያለበት ይታያል። ስለዚህ አሁን ጊዜው ከሆነ ያ ማለትም ሞር በብዛት ስለተደረገ ቦረና ላይ የደብረ ብርሃንም የትኛውም ችግር በጊዜው ባያችሁበት ጊዜ ለምንድን ነው ይዛችሁ ማትወጡት ነው የምለው። ሌላው አካባቢ ሲጮህ ፉክክር ለምን ታረጉታላችሁ? ካለ ፉክክር ግን በቅንነት በቃ ቅን በሆነ በቃ ችግሩ የሰው ልጅ አንድም ዳቦ የቸገረው ሰው እንኳን ቤት ለቆ ወጥቶ የተቀመጠ ሰው አይደለም። አንድ ዳቦ የቸገረው ሰው ቪላ ቤት አለ ተብሎም ቢባል ቤትን ሽጥና ብላ ይባል ዳቦ ነው መረዳት ያለበት እንኳን መጠለያ ውስጥ የተቀመጠ ሰው። ስለዚህ ስለነሱ በትክክለኛው ታይቶ አሁን ልክ ስናረገው እንደነበር ነው አስፈላጊ በሆነው ተቀናጅተን አንድ ላይ ሆነን የሁለት ቀን የሶስት ቀን የገቢ ማሰባሰቢያ ስራ ሰርተን እዛ ቦታ ላይ ግን ያለውን ችግር እኔ ሁለት ልጆች አሉ ሞር በእንደዚህ በሚዲያውም ላይ ቅርበት ያላቸው ሰዎች ሄደው እንዲያዩ እነግራቸዋለሁ። ሄደው መረጃም ፎቶም ማስፈር አስፈላጊ ነው የሚባለው የግድ ችግረኛ ፎቶ ማየት አይደለም፣ ያሉበትን ሁኔታ መግለጽ የሚችል ሰው ፔኑን ለኛ መስጠት የሚችል ይሄ ፉክክር አይደለም። ዝም ብሎ ዳላስ ተቀምጦ ደብረ ብርሃንን ለምን አትረዱም ብሎ ስለ ቦረና ሲነገር ኮምፒቲሽን ውስጥ የሚገባው ያናድደኛል። ችግሩን ግን አምጥቶ ለሰው አሳይቶ የዛን ሰው ችግር እንዲቀረፍ ማድረግ የግድ ነው። እነዛ ወገኖች ነው ማንንም ወገናችን መራብ የለበትም። ኢትዮጵያ ውስጥ የተቀመጠ ወገን አቅም ባለ ቁርሳችንን ምሳችንን መስጠት እስካለ የአንድ ቀን ይሆናል የአንድ ሳምንት ይሆናል ያ ሁሉ ተደርጎ ሁሉም ሰው ረሃብ ማግኘት የለበትም። ስለዚህ ይሄንን ነገር ተስፍሽዬ እኔም እግዚአብሔር ይመስገን ለዚህ ነው ሁለተኛ እድል እግዚአብሔር የሰጠኝ። ለዚህ ነው እንደገና አሁን የምናገረው ሞር እንድሰራ ሞር ይሄንን ነገር እንድገፋበት ነው። በትንሽዬው እግዚአብሔር ይሄን ያክል ተስፋና እድል ከሰጠኝ ከዚህ የበለጠ ባደርግ ለእኔም ተስፋ ነው። ለቤተሰቤ ለዘሬም የሚተርፍ ነገር ለራሴም ለነፍሴም ለስጋዬም የሚተርፍ ነገር እሰራበታለሁና እናረጋለን። ተስፍሽዬ ሁለት ልጆች አሉ። እስኪ ጠይቅና የእነሱን ፕላንና ፕሮግራም ጠይቄ እነግርሃለሁ። በቴሌግራም አወራሃለሁ። ከዚህ ሰውጣ ደውልላቸዋል። ያው እሱ ካወራ እኔ ያወራሁ ማለት ነው። ተስፍሽ ያው ታውቃለህ ባለቤቴም ስለሆነ ብዙም ሀሳብ አይግባ። ግን አሁን እንዴት አጽናናሽው? ገንፎ እየሰራሽ ቆይ እናንተን እንመለስበታለን። ከስር ያሉት እንግዶች ላናገር ቆይ እንዴ ወደ ቤተሰብ እንመጣለን። ብሬ እንዴት ነህ? ሚስትን አንተ ነው
ብሬ ሚውትህን አንሳውና ሀሳብህን ስጠን ወንድሜ ብርሃኑ። እሺ እንዴት ናችሁ? ሰላም እንዴት ናችሁ? ሁላችሁም እንዴት ቆያችሁ? በደንብ ደህና ነን። ፍቅም እንኳን መድኃኒዓለም አተረፈ። ሁላችሁ ሁሉ ሰላም ነው አይደል? አለን ወንድሜ። አንድ ሀሳብ ልስጥና ያው ጥሩ በጎ ሀሳብ ሁልጊዜ ከበጎ አካባቢ ነው የሚነሳው። እግዚአብሔር የራሱ የሆኑ ንብረቶች አሉት። በንብረቶቹ ይጠቀምና ሰዎችን ማገዝ ባለበት መንገድ ያገዛል ብዬ ሁሉ ጊዜ አምናለሁ እና የኢትዮጵያ ችግር እንዲህ በቀላሉ የምንፈታው በቀላሉ የምንጨርሰው አይደለም። በየአቅጣጫው ብዙ ስላለ በጣም ብዙ ችግሮች አሉ ኢትዮጵያ ውስጥ። እነዚህን ችግሮች ደግሞ መፍታት የምንችለው ልዩነታችንን በማስፋት ሳይሆን ልዩነቶቻችንን በማጥበብ አንድ በመሆን በሂደት እንደ ሀገር ያለብንን ጫና መወጣት ስንችል የተሻለ ነገር ይሆናል ብዬ አስባለሁ እና እንደ ሀሳብ ልሰጥ የፈለኩት ነገር ምንድን ነው? ብዙ ጊዜ የሆኑ ችግሮች ሲነሱ ሰዎች የሆነ የሚበሉት ነገር እንዲያገኙ፣ የሚጠጡት ወይም የሚለብሱት ነገር እንዲያገኙ የሆኑ ጥረቶችን እናደርጋለን። ከዛ በኋላ ያቺ ነገር ታልቃለች። ካለቀም በኋላ ደግሞ ሌላ እርዳታ ፈላጊ ይሆናሉ። እውነት ለመናገር ወደ አንድ አመት በጣም ብዙ ጭቅጭቅ ተጨቃጭቄ ነበረ እኔ ከአንድ ቢሮ ጋራ ማለት ነው። ቦረና ይሄ ሁሉ ድቄ በምክንያቱ ምናምን የወርቆ አንድ ፓምፕ አቶ ፓምፕ በማጣቱ ምክንያት ውሃው የተወሰነ እየነጠፈ በዛ ምክንያት ውሃ በማጣት ብዙ ኤንጂኦ አለ ቦረና ውስጥ። ነገር ግን አንዳቸውም ውሃ ማስገባት ፍላጎት የላቸው። የሚሰሩት ምንድን ነው? ጤና ጣቢያና ትምህርት ቤት ነው። የቦረና አካባቢ ማህበረሰብ ቦረና ጉጂ አካባቢዎች ደግሞ እነዚህ አፋር የሚባሉት አካባቢዎች ዝናብ ባለበት አካባቢ ነው እየተዘዋወሩ የሚኖሩት። ዝናብ ከሌለ ቦታውን ትምህርት ቤቱንም አይፈልጉትም፣ ጤና ጣቢያውንም አይፈልጉትም። ኤንጂኦዎች ውሃ በባህሪያቸው ውሃ አውጥተው ሰው እንዲጠቀም፣ መስኖ እንዲጠቀም፣ ውሃ እንዲጠጣ፣ ከብቶች ውሃ እንዲጠጣ ይህንን ነገር አያደርጉም። ይሄ መሰረታዊ ችግር ነው ያለው እዚህ ሀገር ውስጥ ያለ ችግር። የሁሉም ኤንጂኦ ችግር ምንድን ነው? ውሃ እንኳን እኛ ሀገር ለምሳሌ በጣም ከባድ የሚባልበት ቦታ ላይ ትልቅ የሚባለው ውሃ 500 ሜትር እኛ ሀገር ላይ፣ ሌላው ሀገር ላይ በሺህ ደረጃ ነው 1000፣ 2000፣ 3000 ሜትር ወደታች ተቆፍሮ ነው ውሃ የሚገኘው። እኛ ሀገር ግን እጅግ በጣም ውሃ የለም። ሩቅ ነው ከተባለ በ500 ሜትር ነው የሚገኘው። ነገር ግን ቦረና አካባቢ እኔ አጋጣሚ ሆኖ ተቀጥሬ ድሮ በምሰራበት ሰዓት ውሃ በቀላል ነበረ የሚገኘው። ያንን ውሃ ግን በቀላሉ ማግኘት እየተቻለ ውሃውም የመውጣት ችግር ነው ያለው እና ይህንን ከቻልን እንደው ብናስብበትና ይሄ ጊዜያዊ አሁን የተወሰነ የሚረባረቡ ሰዎች አሉ። ያው እኛ ሀገር እንዳወቅ ነው የሆነ እሳት ሲነሳ እሳት ለማጥፋት በጣም ብዙ የመረባረብ ባህላችን ጥሩ ነው። ግን ዘለቄታዊ የሆነ መፍትሄ እንድናገኝ ለምሳሌ ብዙ ቦታዎች ላይ ብዙ ብርድ ልብስ ከመስጠት፣ ብዙ ቦታ ላይ ብዙ ስንዴ ከመስጠት አንድ መንደር ውሃ ማግኘት እንዲችል አንድ ፓምፕ ገዝተን መስጠት እንዲችል፣ እነዛ ፓምፖች ቀረጥ ነፃ ሆኖ መግባት እንዲችሉ ማመቻቸት የምንችልበት አለ። በሚገርም ሁኔታ የ32 መንደር የውሃ ችግር ይቀረፍ ተብሎ በጣም ብዙ ተነጋግረን ከፋብሪካ ዋጋ ሰጥቻቸው